ውድ ተመልካቾች እንግዲህ ሃውን በመጠቀም የተለያዩ መጠይቆችን መጠየቅ እንችላለን። ለምሳሌ ሜተድን፣ ዘዴን፣ ማነርን፣ ሁኔታን፣ ኮንዲሽንን ይሄም ሁኔታ ነው፣ ፕሮሰስን፣ ሂደትን እነዚህ ነገሮች መጠየቅ እንችላለን። እስኪ ከጥያቄው ጋራ እያየን የትኛውን እየተጠቀምን ልንረዳ እንችላለን ማለት ነው። ሃው አር ዩ እንዴት ነህ ብለን ስንጠይቅ የምንጠይቀው እንግዲህ እንዴት ነህ ሁኔታውን ስንጠይቅ ማነሩን ነው የምንጠይቀው። ሞር ወደ ማነሩ ነው የሚጠጋው ማለት ነው። ሃው አር ዩ እንዴት ነህ፣ ሁኔታ እንዴት ነው፣ ማነሩን ነው የምንጠይቀው ማለት ነው። ወይም ደግሞ የአንድን ሰው ማነር የምንጠይቀው ማነሩን ነው የምንጠይቀው። ሃው አር ዩ እንዴት ነሽ፣ እንዴት ነህ፣ እንዴት ናችሁ የሚለውን ለማለት ማለት ነው። ስለዚህ ማነራቸውን፣ ማነሯን፣ ማነሩን፣ ሁኔታውን ነው የምንጠይቀው ማለት ነው። ሃው ዳዝ ዲስ ወርክ ይሄ ነገር እንዴት ነው የሚሰራው፣ እንዲህ አድርጎ ነው የሚሰራው፣ ይሄን ተጠቅሞ ነው የሚሰራው ተብሎ ነው የሚመለሰው ማለት ነው። ይሄ ነገር እንዴት ነው የሚሰራው፣ ይሄ ሞተር እንዴት ነው የሚሰራው፣ ሃው ዳዝ ዲስ ወርክ ይሄ ኢንጂን ነው እንዴት ነው የሚሰራው። የሚሰራበትን እንግዲህ ሁኔታ ስንናገር ፕሮሰሱን ነው የአሰራር ፕሮሰሱን እንዲህ አድርጎ ነው የሚሰራበትን ፕሮሰስ ነው የምንናገረው ማለት ነው። ፕሮሰስ ዘ ፕሮሰስ through which this engine works ምን ፕሮሰስ ተከትሎ ነው የሚሰራው። መጀመሪያ ቁልፍ ሲመታ፣ ከዛ ቀጥሎ ደግሞ ነዳጅ ቅብብሎሹ አለ፣ ከነዳጅ በኋላ ክትትሎሹ አለ፣ ከክትትሎሹ በኋላ ደግሞ ጉልበት መስጠት አለ። ይሄ አሁን ፕሮሰስ ነው። ስለዚህ how does this work ይሄ እንዴት ነው የሚሰራው ስንል ለዚህ መልስ የሚሆነው እንግዲህ ፕሮሰስ ነው። ፕሮሰሱን ነው የምንጠይቀው ማለት ነው። how did you fix it የሆነ ችግር ነበር ወይም የሆነ የመኪና ችግር ነበር፣ ያ መኪና ችግሩ ተፈቷል፣ እንዴት ነው ፊክስ የተደረገው፣ እንዴት ነው ችግሩ የተፈታው፣ እንዲህ ተደርጎ ነው የተፈታው ብሎ ለመናገር ሜተዱን ወይም ፕሮሰሱን ወይም የተጠቀመው ሜተድ ለመናገር እንችላለን ማለት ነው። አንድ ነገር ፊክስ ለማድረግ የምንጠቀመው ሜተድ የተሻለ ይገልጸዋል ማለት ነው። ሜተዱን ነው የምንጠይቀው። how can I learn faster በፍጥነት አንድ ነገር እንዴት ነው መማር የምንችለው፣ እንዴት አድርጌ በፍጥነት አንድ ነገር መማር እችላለሁ ብዬ ለመጠየቅ ስፈልግ how can I learn faster እንግዲህ ፋስት በፍጥነት እንድማር የሚረዱ ነገሮች ሊኖሩ ይችላሉ። እነዚህ ደግሞ ሂደቶች ሊሆኑ ይችላሉ፣ ዘዴዎች ሊኖሩ ይችላሉ። ከሂደቶቹ መሀል ለመማር ከሚረዱ ነገሮች መሀል እንግዲህ ሂደቱ ትምህርት ቤት መሄድ ነው፣ መከታተል ነው፣ ማንበብ ነው፣ የተለያዩ ሪፈረንሶችን ማየት ነው። ይሄ እንግዲህ ፕሮሰስ ነው። ሜተድም ሊሆን ይችላል። ሜተድ ደግሞ በፈጣን ኦንላይንን ዘዴ በመጠቀም መማር ይቻላል። how can I learn faster አሁን በኦንላይን ዘዴ በፍጥነት ለመማር ከሆነ ይሄ ደግሞ ሜተድ ነው፣ የመማሪያ ሜተድ ነው። ትምህርት ቤት ሄደው ወይም ኮሌጅ ሄደው ተከታትለው ወይ ዊኬንድ ወይም ደግሞ ሬጉላር መማር ይሄ እንግዲህ the process through which one can learn አንድ ሰው ሊማርበት የሚችላቸውን ሂደቶች የምንጠይቅ ከሆነ ፕሮሰስ ሊሆን ይችላል ማለት ነው። how do you cook this food how do you cook this ውድ ተመልካቾቼ እንግዲህ how በሚለው ፕሮሰስን፣ ኮንዲሽንን፣ ማነርን እንዴት እንደምንጠይቅ እያየን ነው። how do you cook this how do you cook this ምግብ ነው የሚሆነው። እንዴት ነው ይሄ ምግብ የምታበስለው? ይሄ ፕሬዘንት ፎርም ነው። the process or the method through which one can cook food አንድ ሰው ምግብን እንዴት አድርጎ ኩክ እንደሚያደርግ ስንጠይቅ how do you cook this ይሄን እንዴት ነው የምታበስለው? how do you cook this እንዴት ነው የምታበስሊው? how do you cook this እንዴት ነው የምታበስለው? how do you cook this እንዴት ነው የምታበስሉት የሚለውን ለመጠየቅ ነው። so this is the process through which one can cook food process ነው። how do you cook this food ወይም how do you cook this ይሄን እንዴት ነው የምታበስለው? ይሄን እንዴት ነው የምታበስሊው? ይሄንን እንዴት ነው የምታበስሉት የሚለውን ለመጠየቅ ነው። this is present form
it is the process through which one can cook food. ምግብ እንዴት እንደሚያበስል ለመጠየቅ how do you cook this food? እንዴት እንደሚያበስሉ ለመጠየቅም how do you cook this? how do you cook this food? እንዴት እንደምታበስል ለመጠየቅ how do you cook this? or how do you cook this food? ብለን እንጠይቃለን ማለት ነው። this is the process or the method through which one can cook food እና እንደየ ሁኔታው እንደየምንጠይቀው ነገር እንደየሁኔታዎቹ ሂደት ፕሮሰስ ሊሆን ይችላል፣ ሜተድ ሊሆን ይችላል። ስለዚህ ከነዚህ መሀል ወደ የትኛው ይቀርባል የሚለውን ነገር በዛ መልኩ ማየት እንችላለን ማለት ነው። ስለዚህ አዎ የሚለውን የWH ኩዌስችንን በመጠቀም በዚህ መልኩ የተለያዩ እኛ የምንፈልጋቸውን ወይም ኤክሰርሳይዝ ማድረግ የመጣልንን ቃል በመጠቀም በመምረጥ ጥያቄዎችን በመጠየቅ መለማመድ ይቻላል። በዚህ መሰረት እንግሊዘኛችንን ወደ ተሻለ ደረጃ ማድረስ ይቻላል ማለት ነው። የዛሬው ትምህርት እንግዲህ ከተመቻችሁ ለጓደኞቻችሁ ሼር በማድረግ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን እንድትደግፉ እጠይቃለሁ። Thank you very much. See you.